ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ የመጀመሪያ ቪዲዮአችን ነው ከቸች ብለናል። ከዚህ በኋላ በአሪፍ ኮንቴንቶች ጠብቁን። አሪፍ ለእናንተ ጠቃሚ አስተማሪ ሆኖ ከኛ ከስራችንም ጋር የተገናኘ ሊሆን ይችላል፣ ማህበራዊ ነገር የነካካም ነገር ሊሆን ይችላል። ብዙ ኮንቴንቶችን ይዘንላችሁ ለእናንተ እንመጣለን። እስከዛ ሰብስክራይብ እያደረጋችሁ ጠብቁን። ጓደኛዬ ሲፈን ይባላል። የእሱንም ሊንክ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ወደ ጨዋታችን እንቀጥላለን። ይመቻችሁ። እኔ 5 ጥያቄዎችን አዘጋጅቼልሃለሁ። ዛሬ በጣም አሪፍ ነው ቻሌንጅ ላደርግ የተዘጋጀሁት። አንተ ምን አዘጋጅተሃል? እኔም 5 ጥያቄ አዘጋጅቼልሃለሁ። በጣም ከባድ ጥያቄዎች ናቸው። እስቲ ሌስኮ ትጀምራለህ? እኔ ልጀምር? እሺ። እኔ የመጀመሪያው ጥያቄ ዩቲዩብ ታያለህ ብዙ ጊዜ? እሺ። ከሀገራችን ውስጥ አሪፍ የሚባል ዩቲዩብ ፖድካስት ሊሆን ይችላል፣ ቭሎግ ነገር የሚያቀርቡ ሊሆን ይችላል። ለአንተ ፌቨራይት የምትለው የቱ ነው? እሱን ንገረኝና ከዛ ነው ወደ ጥያቄ ይገባል። እኔ ምንድን ነው አንድ ዩቲዩበር አላውቅም። ችግር የለውም። ዩቲዩብ እየሰራን ዩቲዩበር አለማወቅ ማለት በጣም ከባድ ነገር ነው። እሺ ቲክቶከር ማለት ቲክቶከር ኢትዮጵያ ውስጥ ነው። ከፈለግ የውጭን መጥራት ይችላል። ከሴቶች ያዙልኝ። ማን ነው ስሟ? ሀበሻ ነው ያባቷ። ሀበሻ ጉሩ አይደለችም? የአባቷ ስም ሀበሻ ነው። ስሟ አለ፣ ከዛ ሀበሻ ስሟ መጥራት አለ። ቻሌንጅ ላይ ያደረገኝ ነው ጋይስ፣ መጥቷል። በጣም ከባድ ጥያቄ ነው። ተጠይቀህ ማታውቀው አይነት ጥያቄ። ምግብ ትወዳለህ? በጣም። እኔ ባይዞ የምግብ አድናቂ፣ በተለይ ስጋ ማለት ነው ጋይስ። ስጋ በጣም ነው። ስጋ ትወዳለህ? ስጋ አድናቂ ነህ? ዶሮ ወጥ በጣም በስትክክል የተሰራ ፐርፌክት ነው የተሰራ ዶሮ ወጥ ወይም ቁርጥ። አሁን እዚህ ጋር በጣም ማሰብ ይፈልጋል። ዶሮ እኛ ቤት ሲስተር ናት የምትሰራው ጋይስ፣ በጣም ነው የሚጣፍጠው። በዚህ አጋጣሚ ይህ ቪዲዮ እያየሽ ከሆነ አድናቂሽ ነኝ፣ ታውቂያለሽ። ከባድ ነው አሁን እሷን ዶሮ ወጥ መምረጥ ወይስ ቁርጥ ስጋ? በጣም ኢዚ ነው። የእሷ ዶሮ ወጥ ይበልጥብኛል። መዋሸት አይቻልም። እሺ ሪሌሽንሺፕ ውስጥ ነህ አይደለ? እውነቱን ብዙ ሰው የሚፈልግ ሰው አለ፣ በጉጉት የሚጠብቅ ሰው። ሲቹዌሽንሺፕ ውስጥ እያያችሁ እንግዲህ እንስቶቻችን። ሲቹዌሽንሺፕ ስል እኔ ደውላለሁ፣ እሷ አታነሳም። አንተ ደውለህ እሷ አታነሳም? ይሄ ከባድ ነው። የታይም ማሽን ቢኖር እና ማሽን ውስጥ ገብተህ ወደ ፈለግከው ታይም ላይ መሄድ ብትችል፣ ወደ ፊውቸር ወደ 20 ዓመት 30 ዓመት መሄድ ትችላለህ? ወደኋላ 20 ዓመት 30 ዓመት 20 ዓመት ከተመለስኩማ አይለውም እና ወደፊት ትሄዳለህ ወይስ ወደኋላ ትሄዳለህ? እና ለምን? አሁን ሶስተኛ አማራጭ አለ። አሁን ላይ ቢሆንልኝ ታይም ማሽኑ ስታክ ማድረግ ብችል፣ አሁን ላይ ያለሁበትን እድሜ ምናምን በጣም ወደፊት ብዙም ያን ያክል የሚያጓጓኝ ነገር የለም። ስቲልናው ገና ያንግ ነኝ ታውቃላችሁ። ፓስት ተመልሼ ደግሞ ፋሚሊ ጋር ገብተህ ምናምን መዛዛግ ነው፣ እሱም ከባድ ነው። አሁን ላይ ያለበትን መርጣለሁ። እሱ ይሻለኛል ብዬ አስባለሁ። ታይም ማሽን በቃ ለአንተ መሰጠት የለበትም ማለት ነው። ኧረ ተው አንተ ምን ታስባለህ? ወደኋላ ምን ያክል ዓመት? ኬጂ ምናምን እያለሁ ይሄን ኖሌጅ ይዤ ማለት ነው። አይሆንማ እንደዛ። ከዛ አንደኛ ምናምን እወጣለሁ። ባይዘዌ ወደኋላ ስትመለስ እኮ ልጅ ትሆንና ግን ላይፍ ይቀጥላል። ታውቃለህ አይደል? እንደ አዲስ ደግሞ ትኖራለህ። እንደ አዲስ ያን ሁሉ መከራ ወደፊት እንደዛ ከፋ አንድ 10 ዓመት ወደኋላ። ከዛ ግን መጀመር ወደፊት
10 ዓመት ወደፊት ምን ያደርግልሃል? አግብተህ ምናምን ልጅ ወልደህ እሱ ላይ ጓብቷል በጣም ይሄ ፕሮሰሱ ምናምን ያስጠላል። እሺ የኔ ጥያቄ አሁን ትንሽ ቻሌንጅ ላደርግ ነው። ሁለተኛ ጥያቄ ነው የምጠይቀህ። እሺ የኔ ጥያቄ ምንድን ነው? በጣም ወፍራም ሆነ ግድንግድ ሰውነት ያለው ሰው ምናምን ማስኩላን የለ እንደዛ ሆነ ፈሪ ብትሆን ይሻልሃል ወይስ ደግሞ በጣም ቀጫጫ ከዚህ በላይ ቀጥ ነው ማለት ነው? ከዚህ በላይ ቀጥ ነው ማለት ነው ግን በቃ ደፋር ነው ልብ ያለው ሰው ምንም ይሻላል? የትኛው ይሻላል? የሁለተኛው ይሻላል። በጣም ቀጭን ሆነ ጉልበት አይኖርም። ቀጫጫ ነው ግን ደፋር ነው ከልብ አለ ማለት ነው። አሁን ሰው ሊጣላ ምናምን ሲመጣ ደፍረህ ሄደህ ምናምን ፋይት ታደርግ ትችላለህ። ግን ግብዳ ስትሆን ጥንካሬ አለ ነው። ግብዳ ስትሆን ጥንካሬ አለ ምናምን ግን ፈሪ ነህ ልብ የለውም ማለት እንደ ጅማ ጅባውን ጉልበት አለው አይደል ግን ልብ የለውም ማለት የሚባለው። አንተ ከባድ የትኛው ይሻላል? አይ ልብ ምን ይሰራል? ልብ ምን ይሰራል? ከውጭ ፈራዋለህ አይተው ሰዎች ግብዳ ስትሆን ግን ደግሞ አሁን ድንች ቢወፍር በሹካ ይነሳል ነው የሚባለው ታውቃለህ አይደል? እስከሚደፍሩ ነው መተው ትንስኪሉ ድረስ ትንቦጫቦጫለህ። የትኛው ይሻላል? ግብዳ ሆነ ፈሪ ብትሆን ይሻላል። ምን ታደርጋለህ? ቀጭን ሆነ እኮ አለ በቃ አይተው ይገምተዋል ጀጅ ያደርጉታል። እኔ ግን የፈለገ ቀጫጫ ሁኜ ግን አሁን ባይዘ ኮንቴንት ምንድነው የሆነ ትሬንድ የሆነች ካላለች አይደለ የማትገመት ሰው ቀጫጫ ሰው ሆነ ግን በቃ ማንንም ሲመጣ ደፍረህ ሄደህ መጣል ትችላለህ ማለት ልብ አለ ትጥላለህ እንዴ አንተ አሁን ካራቴ ትማራለህ ውሹ ምናምን ብዙ ነገር ትማር ትችላለህ። መቅጠንን አይደለም ማየት ያለብህ ልብ አለ አይቷል። አንዳንድ ሰው ደግሞ ሄደህ ደፍረህ ስትመጣበት ምናምን ባይዘ አንተ መቅጠን የፈለከው በጣም ቦዲ ሼፕ እያደረገኝ ነው። ሀብታም እኮ ነው በጣም ተግቶ በመስራት ነው ወይስ በእድል ነው? ይሄ ከባድ ነው። እንደኔ ኤክስፒሪየንስ ያው እድል በጣም ወሳኝ ነገር ነው በሰው ልጅ ባይዘው እድል አንዴ የምትመጣ ነገር ናት ብዬ ነው የማስበው። ምን ይባላል መሰለህ አንተ ጣጣን ጨርሰህ ቁጭ ማለት አለብህ። ሰርተህ የሆነ ትምህርትም ከሆነ ተመረቀህ ቁጭ ማለት አለብህ። ዛኔ ያኔ የሆነ እድል ይመጣል። ገብቶሃል? ይሄ ዝም ብለህ ስለለፋ ብቻ ሀብታም ትሆናለህ ብዬ አላስብም። ማለት በሆነ ፐርሰንት በቃ የሆነ እድል ይመጣል። ያን እድል ተጠቅመህ የምታመልጥ አይነት ሰው መሆን መቻል አለብህ። ገብቶሃል? ብዙ ሰው ልክ አሁን እንዳልኩ እኮ ተምረው ምናምን ነገር ብዙ ነገር አጠናቀው ቁጭ ያሉ ሰዎች አሉ እድል ስላላጋጠማቸው ማለት ነው። ግን ደግሞ ዝም ብለው እየፈጉም ደግሞ እድል ሳይገጥማቸው እንትን ያሉ ሰዎችም አሉ። ግን እንደዛም ደግሞ የተሳካላቸው ሰዎች ሊኖሩ ይችላሉ። ግን ደግሞ ለሁሉም ይሰራል ብዬ የማስበው ነገር ስራ አይናቅም። በዛው ሌቭል ራስን በደንብ ቢውልድ አድርግ፣ አዳብር፣ እውቀት ይኑር። የሆነ ነገሮች ላይ ተፍተፍ ማለት የምችል አይነት ሰው ሁን። ከሰው ጋር መግባባት የምችል አይነት ሰው ሁን። ከዛ የሆነ እድል ይመጣል። በአይን ሳታውቀውም አንተ የሆነ መንገድ ላይ ሄድ ድንገት የሆነ ሰው እንደዚህ ሲል እኔ ያስተካክላለሁ ብለህ ያ ነገር እንጀራህ ሊሆን ይችላል። ስለዚህ ሁለቱም ማለት ነው። ሁለቱም ያው ግን ያኛው ቢሆን አሪፍ ነው። ተግቶ መስራትም ልክ ነው። ቻንሱ ግን ያ ይተልቃል። ምንም ሳትሰራ ራሱ ቻንስ ታገኝ ትችላለህ። ኦብቪየስሊ ያው ታገኝ ትችላለህ። ብዙ ሳትሰራ በጣም ሳትለፋ ሁለቱም ቢሆን ሁለቱም ይሆናል። አሁን ባሪፉ ቻሌንጅ ነው ማድረግ። ስለ ሀገራችን ነው የምጠይቀህ። ይሄን አታውቅም ማለት ከባድ ነው። እሺ ስለ ጣሊያን ወረራ ታውቃለህ መቼም? ያው እኛ ነፃ ህዝቦች ኖ ኮሎናይዝ ያልሆነን ህዝቦች ነው። we are proud በጣም ነው የምንኮራው። እሺ ቀኑ እንዳትጠይቀኝ። እንዴት አወቀ? ዓመተ ምህረቱንና ቀኑንና ወሩን ነው። ይሄን አሁን እንግዲህ አስቡት ጋይስ፣ ይሄን ከመሰለ ወጣት ጉንቱ ወጣት ይሄ ስለ ሀገራችን ትልቅ የሆነ ነገር ካላወቀ እኔ በጣም ነው ማዝነው። ያምር እሺ ዓመቱን ያልከኝ ዓመተ ምህረቱን ቀኑን እና ወሩን ማለት እናንተ የፈጠነ ዘፈርስት ኮሜንት ያደረገ ካርድ ይሞላለታል። ኮሜንት ላይ ጻፉልን። የመጀመሪያ ኮሜንት ላደረገ ካርድ ብሩን አንነግራችሁ።
እንደዚህ ፕራውድ ሆኖ እንግዲህ ያስቡ ስለ ሀገራችን ተናግረው ግን ቀኑን አያውቀውም። አሁን የተዋጉ ሰዎች የአድዋ በዓል ላይ የተዋጉ ሰዎች አሉ። ስለዚህ በዚህ ዓመት ራሱ ማለት ነው ከቅርብ ወራት በፊት ነው እንትን ያለው የተከበረው። አንተ አክብሬ ነበሩ የምር ነው። እሺ ልቀንስልህ ዓመተ ምሕረቱንና እሺ ሁለት ከሶስቱ ሁለቱ 19 ኖ 18 እንዳይል ጭራሽ 18 አይደለም 19 አሁን እንዴት ነው የምገምተው መሰለህ? ተዋግተዋል ሲባሉ ቲቪ ላይ ያሉ እነዛ ሰዎች አሉ በህይወት የሉ እንትን አድርገው ምናምን እነሱ ሳይሆኑ የልጅ ልጆቻቸው ነው። ራሳቸው ናቸው። መቶ ዓመት በታች ነው። እየሳተ ነው ይሄ ልጅ። እኔ እንደውም ደገፍ እያደረኩት ነው። እሺ ሬንጅ የ10 ዓመት እንትን ስጠኝ መገመቻ። ዓመተ ምሕረቱን 19 አይደለም። እሺ ለምጣል 18 ነው። ዝም በል 18 የአድዋ ጦርነት ማለት ነው። የአድዋ ጦርነት ሚኒሊክ የመራው ትልቁ የአድዋ ጦርነት አሁን እኮ የአድዋ አርበኞች መታሰቢያ ነው። ገብቶሃል? አሁን በየዓመቱ የሚከበረው አሁን የአድዋ ጦርነት ላይ የተሳተፉ ሰዎች ምናምን ነገር የእነሱ መታሰቢያ ነው የሚከበረው እንጂ አሁን የምናያቸው ትላልቅ ሰዎች ጦር ጀነራሎች ሊሆኑ ምናምን እነሱ በዛን ሰዓት የተሳተፉ ሰዎች አሉ። ግን ኦልሬዲ የሚሊተሪ አባል የሆኑ ሰዎች የወታደሮችን ማስታወሻ ነው፣ የአርበኞችን ማስታወሻ ማለት ነው። በጣም አፍሬ ያለው በራሴ ይቅርታ አላወቀውም። 18 ነው 18 88 የካቲት 23 1888 ነው የአድዋ ጦርነት። 1888 የካቲት 23 ትልቅ ብላክ ፕራውድ ኦፍ ብላክ የሚባለው ለጥቁር ህዝቦች ሁሉ መነሳሻ የሆነ በጣም ከዛ በኋላ ባይዘው በእኛ ትውልድ ደግሞ ትልቁ አድዋ የሚባለው አለ። ታውቃለህ? አታውቅም? በእኛ ዘመን አባይ ግድብ ነው። አባይ ግድብ ማለት የኛ አድዋ ማለት ነው። ዳሪ አሁን በጣም ወሳኝ የሆነ ጥያቄ እንጠይቅህ። የኔንና የአንተን ጓደኝነት የሚወስን ምንድነው? ጋይስ በስቀኝ ካልመለክስ ተነስቼ ነው ሊያጋፍጠኝ ነው በእናንተ መካከል። እሺ ድመት ወይስ ውሻ? በጣም ቀላል ጥያቄ ነው። ባይዘው ለኔ ድመት አልወድም። በሬ ድመት አልወድም። ያው ጥሎ ተነሳ። ምን ማለት ነው ጋይስ? አሬ ድመታ እሱ በጣም ድመት ስለሚወድ ነው ጋይስ። አልገባችሁም? ለምን እንዴ? ይሄን ኤክስፕሌን ማድረግ አለበት። አረጋለሁ። አንደኛ ውሻ በጣም ታማኝ ፍጥረት ነው። ከሰው ልጅ አይወዳደርም፣ ግን ያው ውሻ በጣም ታማኝ ፍጥረት ነው። ድመት ደግሞ ምን አይነት ፍጥረት ናት መሰለህ? ድመት እንድትከባከባት ብቻ የምትፈልግ ናት። ካልተመቸት ጥላት ሄዳለች። ታውቃለህ? ድመት ውሻ ጥሎ አይደል? ውሻ በፍጹም አይደል? እኔ ብዙ ውሻ ጥሎኝ አንተ አያያዘ ተጨቁናቸው ያለ ይሆናል። እኔ ባይዘኝ ውሻ ነበረኝ፣ ያው ነጭ ውሻ ነበረኝ። ፈረንጅ ምናምን አይደለም፣ ግን አበሻ ነው። በጣም ነጭ ውሻ ድመት ነበረሽ? ድመት ማለት ቤት ፋሚሊ ጋር እያለን ሲስተር የምታሳድጋት ድመት ነበረች። ጋይስ የእኛ ድመት ትለያለች ነው። ሚያው አትልም፣ ዱዳ ናት። ይቅርታ ለዚህ ሚያው አትልም፣ ዱዳ ናት። እና ብዙ ወዳለች ምናምን ነገር፣ ግን በጣም የምታዝናናኝ ድመት ነበረች። እሷ ድመት በስተመጨረሻ ስትሞት ማዘር በጣም አዝናላት ለሲስተር ሳምንት ምናምን ጠፍታለች ተብሎ ነው እንጂ እንደሞተች ላልተነገራት በጣም ግን ያው እኔ ድመት አይመቸኝም። ሶሪ በጣም ለዚህ ግን አንተ ድመት ሳይኖር እንዴ እኮ እንትን ናቸው፣ በጣም የሚቀብጡ አይነት ፍጥረት ናቸው። የኔ ኦፒኒየን ሊሆን ይችላል፣ ግን በጣም እንድትንከባከባቸው ብቻ ነው፣ ምቾታቸውን ብቻ የሚፈልጉ አይነት ፍጥረቶች ናቸው። ውሻ እንክብካቤ ኦፍኮርስ ይፈልጋል፣ ግን አንተ ባልተመቸ ሰዓት እንኳን ውሻ አሁን ለምሳሌ ድመት አንተ ከሰው ጋር እኔ ከአንተ ጋር ብጣላ ውሻ እንደሚደረብልኝ ታውቃለህ? ድመት አትደረብልኝ።
ትክዳለች። የኔ ድመት ትክዳለች። አንተ ትሬን አድርጋት ሊሆን ይችላል። ከባድ ነው ይሄ ላይ እንግዲህ አም ሶሪ ብሮ በጣም አንተ ኔቸራቸውን ነው እየጠላ ያለው። እኔ ኔቸራቸውን ነው እግዚአብሔር እንደዛ ነው የሰራቸው። በቃ እንዲቀብጡ ላይ ካለ እንዳይቆሽሹ መሬት ላይ ከወደቀ እንዳይበሉ። ያን ነገር ደግሞ የሴቶች እንትን ይመስለኛል ሴቶች ይመስሉኛል ብዙ ጊዜ ድመት ማሳደግ የሚችሉት እና ወንድ ልጅ ወደ ውሻ ምንም የፆታ እንትን አረተው ምንም እንትን የላቸውም። ሜይ ቢ እኔ ስለሌለኝ ሊሆን ይችላል። እንግዲህ ቤት ውስጥ ባየሁትም ምን ያህል የኛ ድመት ማለት ከሲስተር ጋር ነው ብዙ ጊዜ የምታሳልፈው። እኔን እኮ ያን ቢኖርም ትለወጥ ይመስለኛል። እኔ ላይ ፐርሶናሊቲ ላይ እንዴት በቃ ሌላ ሰው ነው የምትሆነው ሲኖር። ውሻ ነበረ ከአንተ ለመሰለህ እኔ 2 ውሻ ነበር። 2 ውሻ ድመት ነበር እና በቃ በደንብ ነው የማውቀው የሁለቱንም ቢሄቪየር። ሲኖር ምን ማድረግ ለምን የምትለወጠው መሰለህ እንትን ማለት ትጀምራለህ የሆነ ተራራለህ ያለ እንትን ያለ መልስ እንትን ለሰው ለማዘን ትጀምራለህ። ከሷ ምንም ነገር አታገኝም። እንደውም እኮ የሚያሳዝነህ በጣም ውሻ ብዙ ነገር ያደርግልሃል። አሁን ይንከባከብ ከሷ ግን ምንም የምታገኘው ነገር የለም። ማይንከባከብ ቢሆን በቃ ምንም ቤት ነው የማይጠብቅል አብሮክ ማያን ከሆነ እኮ እሷ ግን ምንም አጠቅመህም እኮ አትወደውም። ምንም አንተ ነው የምትጠቅማት እንጂ እሷ ምንም አጠቅመህም። ትማራለህ። እሱን ከባድ ነው ያለ ምንም መልስ የሆነ ነገር ማድረግ። እሺ እንዲህ እናድርጋ። ድመት ያላችሁ ሰዎች ጊፍት ካላችሁ ጊፍት አቅርቡልኝ። ካልሆነ ዋጋ ንገሩኝና እንግዛና እንሞክር። ካልሆነ መልሼ ለአንተ ነው መሰጠህ ኃላፊነት አልወስድም። እንደሱ እናደርጋለን እና እናንተም ወይ ድመት ወይ ውሻ የምትወዱትን ኮሜንት ላይ ጻፉልን። ወደ እኔ የመጨረሻ ከባዱ ጥያቄ ይህን ካላወቀ ማን ነው ዓመተ ምህረት እንዳትጠይቀኝ ዓመተ ምህረት ነው መጠይቀው። ከባዱ ጥያቄ ነው ያላሰብከው ነው የሚሆነው እና ይህን ካልመለሰ ቅጣቱ ነው እዚህ ጋር ሊጨፍርልን ይችላል። የትራምፕን ጭፈራ በጣም ነው የሚችላት። እሺ ወደ ጥያቄው እንሄዳለን። የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ ለመጨረሻ ጊዜ የአፍሪካ ዋንጫ አሸናፊ የሆነበት ዓመተ ምህረት መቼ ነው? እንዳሸነፈ ታውቃለህ? ግን የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ታውቃለህ? ስንቴ? አንዴ ያሸንፋል። ስንት ዓመት? ዓለም ዋንጫ ላይ ደግሞ አንዴ ተሳትፈዋል። እሺ አይ ጥሩ ነው። ምንም አይልም። ዓመተ ምህረት መቼ ነው? ዓመተ ምህረት እኔ አንደ በፊቱ ወሩን ቀኑ ምናምን አይ ብዙ አላውቅም ግን ሂንት ስጠኝና እሺ 19 ነው 19 ዓመተ ምህረት ነው። 19 ከ50 በኋላ ከ50 በኋላ ከዛ በፊት ኳስ ነበር አይ ቲንክ አልነበረም። ያው በአባባ ጃንሆይ ጊዜ በአፄ ኃይለ ሥላሴ ጊዜ ነው በደንብ እንትን ብለዋሉ ማለት ነው። በደንብ ተሸልመዋሉ። እናንተም እስኪ ኮሜንት አድርጉልን። 19 ስንት ዓመተ ምህረት ነው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ለአፍሪካ ዋንጫ አሸናፊ ሆነው? እኔን የሕክምና ጥያቄ ምናምን ነበር ቀጣይ ባልኩ እንዘጋጅ። በቀጣይ ቪዲዮ 19 ከ50 በላይ ነው። ከ50 በኋላ ነው። ከ50 በኋላ ነው። ከ55ም በኋላ ነው። ከ55ም በኋላ ነው። ስለዚህ 60 ቤት ውስጥ ነው። 70 ቤት ውስጥ አይደለም። እሺ ልቀነሰ 60 ቤት ውስጥ እሺ ቀለል አለ። በቃ እንደዚህ ሂንት ሰጥቼው ጋይስ ካላወቀ ከባድ ነው። ከ60 እስከ 70 60 አልገባም እያልኩ 60 ከ60 እስከ 69 ይሄ ሮንግ 69 እሺ ቅርብ ነው። እሺ አሁንም ላጠጋጋለ ከ60 እስከ 65 63 የመጨረሻ ግምት መጨረሻ ስቷል። ኮሜንት ላይ አቀርቡልን። 1962 ዓመተ ምህረት ነው የኢትዮጵያ ብሔራዊ ቡድን ዋንጫ የበላው ዋሊያ። ይመቻችሁ ጋይስ። ሰብስክራይብ እያደረጋችሁ ሼር፣ ኮፒ ሊንክ፣ ላይክ አግዙን፣ አበረታቱን። ከዚህ በኋላ በአሪፍ ላይክ ብዙ አይነት አይዲያ ሊሆን ይችላል። ላይክ እኛ የምንሰራውን ስራ ላይክ ስራችንን ለእናንተ ሼር እናደርጋችኋለን። ብዙ እውቀት የምታገኙባቸውን ነገሮች እንጠቁማችኋለን። በአሪፍ ቪዲዮ እንመጣለን። ከዚህ በፊትም የፖስትናቸው የተወሰኑ ሾርት ቪዲዮዎች አሉ። እነሱንም ገብታችሁ ላይክ ሼር እያደረጋችሁ ኮሜንት አድርጉልን። የተመቻችሁትን ላይክ ለምትወዱ ሰው አጋሩልን።
ባይ። ይመቻችሁ፣ እንወዳችኋለን። Pull up in the gold, I'm leading. But them other man need feeding. I don't wanna go Bombay. Them I don't know what I do when I go from dealing. Leading the pack in black and I'm on